እንደምታውቁት ይሄ ኤዥያ ሞል በጣም ትልቅ ከመሆኑ የተነሳ በጣም ብዙ በር ነው ያለው እና በአንዱ በር ገባና በሌላው በር እጠፋለሁ ይወጣል እና እኔ ሁሌ ነው የምጠፋው። ቤቴ በሰዓቱ የነበርኩበት እዛ አካባቢ ነው፣ ግን ሁሌ እንደጠፋው ነበረ እና በቃ ጌታን ድንጋይ እያስቀመጥኩ ቤት ለነገር ሁሌ ነው የምጠፋው። እንደዚህ ፋየር ወርክ ሳይ በቃ ሊብዬ ነበረ ከቤት የወጣሁትኝና አንዳንድ ነገሮችንም ለምን አልገዛም ከሚደብረኝ ብዬ ወጣሁ ማለት ነው። እንግዲህ እንደዚህ ነው ቅዳሜ ቅዳሜ በየ15 ቀን ይሁን በየሳምንቱ እንደዚህ ፋየር ወርክ ያደርጋሉ ኤዥያ ሞል ጋር እና ሰው ሁሉ ተሰብስቦ ያያል። ይሄ ልጅ ጌ ነው አይገርምም? አሁን ያዩት ኤኒዌይ ያው ፊሊፒንስ እንደዚህ አይነት ነገር ኖርማል እንደሆነ ታውቃላችሁ። ለማንኛውም በቃ እንደዚህ ሞል በጣም ነው የሚያምረው። ሌላ ቪዲዮ እመጣለሁ። ኦልሞስት ፊሊፒኖች እንዳለ ቲክቶከሮች ምናምን ይመስሉኛል። በቃ እጃቸው ላይ ካሜራ ምናምን አያጡም። ሶሻል ሚዲያው ላይ ተግተው ነው የሚሰሩት። በጣም ጎበዝ ናቸው። ኤቭሪዌር ካሜራ ነው እና እንትን ስል የተወሰነ እቃ ገዛው። ፋየር ወርክ አደረኩኝ፣ አየሁም፣ ትንሽ ሪላክስ አደረኩኝ። ከዛ በቃ ወደ ቤቴ ለምን አልሄድም አልኩኝ። ታመም የዚህ ጊዜ የእውነት ታመም ያለው ጉንፋን ድምፄ በጣም ዝግትግት ብሎኛል ይመስለኛል። አሁን ሲገባኝ ይሄ የፀሐይ የመታኝ የእሱ ሂት ነው እንደዚህ ያደረገኝ። ከዛ እንደዚህ አየሁኝ ዱባይ ምናምን ቸኮሌት ምናምን፣ ከዛ ክላውዲ ሶፍት ምናምን ይባላል በቃ ገባሁኝ። ከዛ መረጥኩኝ ማለት ነው። በቃ ፒክቸሩ በጣም ነው የሚያምረው፣ እንደዚህም ሳየው በጣም ነው የሚያምረው። ስለዚህ እኔ ኦሪጂናል ነው የመረጥኩት። ልክ እንደ ፒንክ ቤሪ መሆኑ ነው። ኦሪጂናል መረጥኩኝ። ከዛ ማቻ ሰው ሁሉ ማቻዬን እየጠጣው ምናምን፣ ይሄ ማቻ የሚባል ነገር እንትን ነው። ስለዚህ የተወሰነ ፍሩት እናንተን መረጥኩ። ምንም አታደርግልኝ አልኩትኝ። እንዲህ ሳየው ብዙ አላማረኝም። ስለዚህ ቸኮሌት ጋር ስቲክ ሆንኩኝ። የዋለ መሰለኝ። አያምሩም እንትኑ ግን እግዚአብሔርን የእውነት ይሁት በጣም ነው የሚያምረው። አታዩት? አያችሁት እንዴት እንደሚያምር? በቃ በጣም ነው የሚያምረው። ቸኮሌት በቸኮሌት ነው። እነሱ እዛ ፎቶ ሲነሳሱ እኔስ ለምን ይቅርብኝ ብዬ ፎቶ ተነሳሁኝ። ከዛ ይሄን ደስ ነው ያለኝ ሳይ፣ ከዛ ሄድኩኝና የሆነ ቦታ ቁጭ ብዬ ልጆች ስኬት ቦርድ ምናምን እየተጫወቱ ነው። ልቅመሰው ብዬ እንትን አልኩኝ፣ ቀመስኩት ማለት ነው። ታምኛላችሁ? ከሁለቴ በላይ መብላት አልቻልኩም። ስላመመኝ ምናምን አይደለም፣ እሱ በጣም ነው የምወደው፣ ግን እኔ ኤክስፔክት እንዳደረኩት አይደለም እና ምንም ነበር ደስ የማይለው። በቃ ገንዘቤን ነው ቆሻሻ ውስጥ ወደ ቤቴ የገባሁት። በሉ መልካም ጊዜ ይሁንላችሁ።